የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰማ። በርዜና ሰምቷል። ህዋት ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም ይገባል። ዲር መከላከያ ምናልባት ጦር ሜዳ ላይ ካገኛችሁኝ ተገድጄ ስለሆነ ታሪካዊው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገተኛና መሪር አደጋ አጋጠመው። ያረጃል ያለም ዝና። ሰላም የተወደዳችሁ የዩስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር ውለዋል። ለምንድን ነው የታሰሩት? ሙሉ ቪዲዮን ተመልክተን ሀሳብና አስተያየታችንን የምንሰጥ ነው የሚሆነው። በመቀጠልም አዲስና የወጡ ወቅታዊ መረጃዎች አሉ። እነሱን ተመልክተን የራሳችንን ሀሳብና አስተያየት የምናስቀምጥ ይሆናል። ሁላችሁም የቪዲዮ ከመጀመራችሁ በፊት ሁልጊዜ እንደምታደርጉልኝ ላይክ በማድረግ እንጀምረው። የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰማም። የተወዳጁ አርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በቁጥጥር ስር መዋላቸውን ከ2 ሚሊዮን በላይ ተከታይ ባለው ገጹ ዘሀበሻ ዘግቧል። በተለያዩ ሚዲያዎች በተለያዩ ጊዜያት በመቅረብ ከወንድማቸው ህልፈት ጋር ተያይዞ የተለያዩ ግለሰቦችን ሲወነጅሉ መቆየታቸው ይታወሳል። ተጨማሪ ቪዲዮ እንደተመለከታችሁት ነው የአርቲስት ነጻነት ወርቅነህ ወንድምና እህት መታሰራቸውን ወንድማችን ሲናገር ነበር። የታሰሩበትን ምክንያት ሙሉ በሙሉ እርግጠኛ ሆኖ መናገር ባይቻልም ግን የተለያዩ ሚዲያዎች ላይ ቀርበው ስለ አርቲስት ነጻነት ወርቅነህ አንዳንድ ነገሮችን ሲናገሩ ነበር። ሙሉ መረጃውን የተከታተልኩ የማደርሳችሁ ይሆናል። ወደ ቀጣይ መረጃ እንለፍ። ቪዲዮ እንደተመለከታችሁት ነው ወንድማችንን ተራፊ ይዞት እየቀጣው ነውና ቪዲዮ ላይ ምን ተረዳው ለምንድን ያቀርብኩላችሁ ሚሊዮን ስንመለከት የወንድማችን ሲናገር እንደሰማችሁት ከሆነ እኔ ገና የመኪና ይዤ ከሀገር ነው የሚሄደው እባክህ እንደዚህ አታርግ ያለ እየለመነው ነበርና አንዳንድ የህግ አካላት አሉ መስመራቸውን ጠብቀው ህጉን ጠብቀው በስተከል የማይሰሩ የትራፊክ አካላት እንዳሉ ሁላችንም እናውቃለን። ይህን ስንል ግን ሁሉም ናቸው ማለት ሲሆን ግን በከፊል በቃ በብዛት በሚባል ደረጃ የኢትዮጵያ መሮታል። ከአቅም በላይ ቅጣቶች በየጊዜው ይካሄዳሉ። እስኪ የራሳችሁን ሀሳብና አስተያየት በኮሜንት አጋሩኝ። አንድ ቪዲዮ አስመልክቻችሁ ልመለስ። ታሪካዊው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገተኛና መሪር አደጋ አጋጠመው። አደጋው የተከሰተው ለጸበል ለሱባኤና ለንግስ ከአራቱም አቅጣጫዎች በገዳሙ ተገኝተው በነበሩ ምዕመናን ላይ ሲሆን ምክንያቱ ደግሞ በጣለው ከፍተኛ ዝናብ ምክንያት በደረሰ የመሬት መንሸራተትና ርዕደ መሬት ነው። በዚህም የ14 ሰዎች ህይወት ሲያልፍ በ5 ሰዎች ላይ ጉዳት ደርሷል። ሀገረ ስብከቱ በደረሰው ድንገተኛ አደጋ ጥልቅ ሐዘን እንደተሰማው ገልጾ ህይወታቸውን ላጡ እረፍተ ነፍስን፣ ለተጎዱት ፈጣን ፈውስንና ለቤተሰቦቻቸው መጽናናትን ተመኝቷል። ጻድቃኔ ገዳም የደረሰውን አሳዛኝ ዜና ሁላችሁም እንደተመለከታችሁት ነው። ጸበል ቦታ የነበሩ ምዕመናን ላይ ነው እንደዚህ አይነት አደጋ የተከሰተው። ዝናብ በመጣሉ ምክንያት ነው 14 ኦርቶዶክሳውያን ህይወታቸው ያለፈው። ሁላችሁም ኮሜንት ላይ የገባችሁ ነፍስ ይማር ያላችሁ መጻፋችሁ እንዳደረሱ አንድ ቪዲዮ አስመልክቻችሁ ልመለስ። በርዜና ሰምቷል። ህዋት ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም ይገባል። በቀድሞ የህዋት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውን የማይመኘውን አዲስ ወታደራዊ ግጭት መከሰቱን አስታወቀ። ፓርቲው ባወጣው መግለጫ አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራ መሆኑን በመጥቀስ የሁኔታው ምስጢር አስቀድሞ የታወቀ በመሆኑ እንቅስቃሴው ሳይስፋፋ የሚከሽፍ እንደሆነና የዚህ አላስፈላጊ ግጭት ዋና ሰለባ እየሆነ ያለው የትግራይ ወጣት መሆኑን የሚያሳዝን ነው ብሏል። ፓርቲው አክሎም ቡድኑ የፕሪቶሪያውን የሰላም ውል በመጣስና የጊዜያዊ አስተዳደሩን ስልጣን ባይል ገልብጦ ህገወጥ አስተዳደር ከመሰረተ በኋላ አሁን ደግሞ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል አካሷል። በሌላ በኩል የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮችና አባላት ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ ዕውቀት አላቸው ተብሎ ስለሚታመን ለህዝቡ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝቧል። የትግራይን ህዝብ አንድነት በማበላሸትና በውጭ አካላት ተመክቶ የሚደረግ ፉከራ ህዝብን ወደ ከፍ አደጋ ከመክተቱ ውጭ የሚያመጣው ለውጥ የለም ያሉት አቶ ጌታቸው ረዳ በግዳጅ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም እንደሚገባ ገልጿል።
ዲር መከላከያ ምናልባት ጦር ሜዳ ላይ ካገኛችሁኝ ተገድጄ ስለሆነ ይላል የምትመለከቱት ጽሑፍ። ኢሞጂው ደግሞ የሐዘን። ይህንን ነገር እንደ ቀልድ እንመልከተው ወይስ ዝም ብለን አብረን ዝም እንበል? የትግራይ ወጣቶች ጦርነት እንዳንገሸግሻቸው እየገለጹ ይገኛሉ። በርካታ ተጽዕኖ ፈጣሪዎችም እያጠላ ያለውን የጦርነት ጥላ በመፍራት የትግራይ ወጣቶች እንዳይታፈሱ ድምጽ እየሆኑ ይገኛሉ። ታዲያ እስካሁን ድረስ ግን ይህ ነው የሚባል መፍትሄ አልተገኘም። ችግሩ አሁንም ቀጥሏል። በርካታ የትግራይ ክልል ወጣቶች በውስጥ መልእክት እየላኩ ይገኛሉ። ሰበር ዜና። የህወሓት ቡድን ለሶስተኛ ጊዜ ባወጣው መግለጫ በጀነራል ሐምዳን ዳግሎ የሚመራውን ኃይል ወንጅሏል። ህወሓት በዛሬ መግለጫው የሱዳን ፈጥኖ ደራሽ ወቅቶኛል ያለ ሲሆን በፌዴራልና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መመከቱንና የጠላት እቅድ ሳይሳካ ቀርቷል ብሏል። በተካሄደው ግጭት የቆሰሉ የጠላት ታጣቂዎች በአየርና በየብስ ወደ ተለያዩ የሀገሪቱ ክፍሎች እየተወሰዱ እንደሚገኙም ጠቁሟል። ቪዲዮ እንደተመለከታችሁት ነው። በትግራይ ክልል ያለ ፍላጎታቸው ወጣቶች እየተወሰዱ እንደሆነ ብዙዎቻችን እናውቃለን። እስቲ አንድ ወጣት ከትግራይ ክልል የመጣው ወጣት በምሬታ እንደ መልእክት ሲያስተላልፍ ነበር። ተመልክተን እንመለስ። ትግራይም እስከ 8ኛ ክፍል እመቤቴን እስከ 1ኛ እስከ 2ኛ ደረጃ ሆኜ ነው ያለው። ትምህርት ላይ አሪፍ ተስፋ ነበረኝ፣ እለወጣለሁ ብዬ ነበር ያሰብኩት። ጦርነት አቋረጠኝ፣ ምንም ማድረግ አልችልም። አሁን ደግሞ እዚህ መጥቼ ከየትም ብዬ ዕቃ ያመጣሁትን እንደዚህ ሲያደርጉብኝ ትንሽ ሞራሌ ተነክተን ባይዘው ይሄን ነገር መደረሳችሁ ሰዎች ካላችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ወንድሞቼ ከልብ አመሰግናለሁ፣ እህቶቼም ከልብ አመሰግናለሁ ላደረጋችሁልኝ ትብብር። ቪዲዮ እንደተመለከታችሁት ነው። ወንድማችን ከትግራይ ክልል በጦርነቱ ምክንያት ነው ወደ አዲስ አበባ የመጣው። አዲስ አበባ ላይ መጥቶ ህይወቱን ለማስተካከል እንደተመለከታችሁት በጋሪ ዕቃ እያዞረ እየሸጠ ነበር ህይወቱን እያስተዳደረ የሚገኘው። ቤተሰብ ማስተዳደርበት በዚህ ጋሪ ነው ያለ ሲናገር ነበር እና በዚህ ምክንያት ግን ደንቦች ሙሉ ቆም ወስዶበት አሁን ላይ ያለበትን ሁኔታ ልጁ ሲናገር ነበር። በጦርነት ምክንያት ብዙ ቤተሰቦች እየተበተኑ ብዙ ያልሆነ ነገሮች እየተፈጠሩ ይገኛሉ። እስቲ ባካችሁ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት አዲስና ወቅታዊ መረጃ ይህን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል ያለም ዝና